ታሪኩ የሚጀምረው በመርሳት በሽታ የተጠቃች አንዲት በዕድሜ የገፋች አዛውንት እንመለከታለን። ዱክ እየተባለ የሚጠራው በዕድሜ የእሷ እኩያ የሚሆን አዛውንት መጽሐፍ ሊያነብላት እንደመጣ ተንከባካቢዋ ለሴትየዋ አስረዳቻት። ዱክም ማስታወሻውን ማንበብ ይቀጥላል። ታሪኩም እንዲህ ሲል ይጀምራል። ኖዋ የተባለ ወጣት በአንድ በተለየ ምሽት ከጓደኞቹ ጋር ሊዝናና ወደ አንድ ልዩ ቦታ ያመራል። በዚህ ምሽት ኖዋ ወደ ጓደኛው ተጠግቶ እየተፍለቀለቀች ሴት ጓደኞቿ ጋር የምትዝናናውን ልጃገረድ ማንነቷን ለማወቅ ይጠይቀዋል። ጓደኛውም ስሟን ይነግረዋል። ኖዋም ጨዋታዋን ስትጨርስ ጠብቆ እሱ ጋር እንድትደንስ ይጠይቃታል። እሷም እንደማትፈልግ ነግራው በቆመበት ትታው ወደ ሌላ መዝናኛ ጓደኞቿ ጋር ትሄዳለች። በዚህን ጊዜ ኖዋ አሊየን ወደምትሽከረከርበት ሰረገላ በማምራት ሶስተኛ ሰው በመሆን ይደረባል። ኖዋ እጁን ለሰላምታ ዘርግቶ ስሙን ነገራት። አሊየን ግን ባደረገው ነገር እየጮኸች ሰላምታውን ሳትመልስለት ትቀራለች። ማጫወቻውን የሚቆጣጠረው ሰውዬ በተደጋጋሚ ማጫወቻው ከሁለት ሰው በላይ እንደማይይዝ ከታች ሆኖ ለኖዋ መልእክት ማስተላለፉን ይቀጥላል። ኖዋም አግዳሚ ብረቱ ላይ በመንጠላጠል አሊየንን ማስፈራራቱን ይቀጥላል። ኖዋ በተደጋጋሚ ለአሊየን እንድትተዋወቀውና ጓደኛ እንዲሆኑ ይጠይቃታል። እምቢ ካለች ግን እጁን በመልቀቅ ራሱን እንደሚከሰክስ ይነግራታል። ከትንሽ ቆይታም በኋላ አሊየን ትስማማለች። በዚህ ድርጊቱ የበሸቀችው አሊየን ቀበቶን ፈታ በሰው መሃል ታሳፍረዋለች። በነጋታው ጠዋት ኖዋ ወደ ሥራ በሚሄድበት ቅጽበት ድንገት አሊየንን በመንገድ ያገኛታል። ትናንት ምሽት ላይ ባደረገው ነገር ይቅርታ ጠይቋት እና ደስ እንዳለችው ገልጾላት ይለያያሉ። ቀኑም በመሸ ጊዜ ኖዋ ጓደኛው ጋር በመሆን አሊየን ወደምትመጣበት ቦታ ያመራሉ። ኖዋም አሊየን ከሴት ጓደኛዋ ጋር ሆኖ ያገኛታል። ሰላምታ ከተለዋወጡ በኋላ እንዳማረባት ነግሯት ፊልም ሊመለከቱ ወደ አዳራሹ ይገባሉ። ፊልሙ እንዳለቀ ለመጀመሪያ ጊዜ ጸጥ ባለው ምሽት መንሸራሸር ይጀምራሉ። ስለ ራሳቸው ተራ በተራ አወሩ። በዚህ ጊዜ ነበር የኮሌጅ ተማሪ መሆኗን ያወቀው። ጸጥ ባለው ምሽት ያለምንም የሙዚቃ ቃና መደነስ ይጀምራሉ። ሽማግሌው ሰውዬ ማስታወስ ላቃታት ሴትዮ ማስታወሻውን ማንበቡን ይቀጥላል። በመሃል ማስታወሻውን እያነበበ እያለ ሴትየዋ ታቋርጠውና ስለ ኖዋ ጠየቀችው። ዱክም ኖዋና አሊየን ፍቅር እንደጀመሩ ይመልስላታል። አሁን ወደ ፍቅር ዓለም ዘው ብለው ገብተውበት እንመለከታለን። ሁሌም በሳምንቱ መጨረሻ አብረው ማሳለፍ፣ መዝናናት ይቀጥላሉ። ሽማግሌው ዱክ ሲተርክላት አልፎ አልፎ አሊየንና ኖዋ ሲጣሉ፣ ሲጨቃጨቁ፣ ወዲያውኑ ደግሞ መልሰው ሲታረቁ እንመለከታለን። ፍቅራቸው እንደቀጠለ ከዕለታት በአንደኛው ምሽት አሊየን ከኖዋ ጋር አምሽታ ወደ ቤቷ ስትገባ አባቷ ውጭ ሆኖ ይጠብቃት ነበር። አባቷም ኖዋን አምጥታ እንድታስተዋውቃቸው ይነግራታል። አሊየንም በአባቷ ሐሳብ ተስማምታ ኖዋን ወደ ቤተሰቦቿ ይዛው ሄደች። ምግብ እየተመገቡ በነበረበት ወቅት የአሊየን አባት ሚሊኔር መሆናቸውን እየተሳሳቁ ነገሩት። በነገሩ መሃልም ኖዋ ምን እንደሚሰራ ጥያቄ ይሰነዘርበታል። ኖዋም እንጨት እንደሚሰራ ሲነግራቸው የአሊየን እናት ለክብራቸው የማይመጥን ወንድ ሴት ልጇ ማፍቀሯ ስላሳፈራት ለማለያየት ታስባለች። የአሊየን እናትም መዋደዳቸውን ለኖዋ ትጠይቀዋለች። ኖዋም እንደሚፋቀሩ ይነግራታል። በዚህን ጊዜ በብሽቀት አሊየን ለትምህርት ርቃ እንደምትሄድ የአሊየን እናት ለኖዋ ታረዳዋለች። ቀኑም በመሸ ጊዜ ኖዋ ወደ አንድ ታሪካዊ አሮጌ ቤት አሊየንን ወስዶ ጥሩ ምሽት በዛ ቤት ውስጥ ያሳልፋሉ። ኖዋም ይህን አሮጌ ቤት አንድ ቀን እንደሚገዛውና አድሶት እሷ ጋር እንደሚኖርበት ይነግራታል። እሷም ቤቱ ውስጥ ያላትን ምኞት አንድ ባንድ ትነግረዋለች። በነጭ ቀለም መታደስ እንዳለበት፣ የራሷ ስዕል መሳያ ክፍል ያለው እንዲሆን በተደጋጋሚ ምኞታቸውን ሲያወሩ እንመለከታለን። በዚህ አሮጌ ቤት ጥሩ ምሽት እያሳለፉ በነበረበት ወቅት ድንገት የኖዋ ጓደኛ ወደ ክፍሉ በማምራት የአሊየን ቤተሰቦች አሊየን ጠፍታባቸው በፖሊስ ሊያስፈልጉ መሆኑን
ቁና ቁና እየተነፈሰ ይነግራቸዋል። ወዲያውኑ እየተቻኮሉ ወደ ቤት ያመራሉ። በዚህን ጊዜ ነበር የአሊያን እናት በቁጣ ኖዋ ጋር ያላትን ግንኙነት ማቋረጥ እንዳለባት ትነግራታለች። ደጋግማ የአሊያን እናት ኖዋ የማይረባ ድሃ ሰው መሆኑን መናገር ትቀጥላለች። ኖዋ የሚሆነውን ነገር በጸጥታ መጠበቅ ይጀምራል። በእናቷ ንግግር የተበሳጨችው አሊያን እያለቀሰች ኖዋን እንደምትወደውና ፈጽሞ ከሱ ጋር ያላትን ግንኙነት እንደማታቋርጥ ትነግራታለች። ኖዋም ሊሄድ አሊያንን ሲሰናበታት፣ አሊያን ግን ትቷት እንዳይሄድ ስትጠይቀው እንመለከታለን። ኖዋም ደጋግሞ ጥላው ወደ ሩቅ ቦታ እንደምትሄድና እሱ ደግሞ ብቻውን እዚህ እንደሚቀር ሲነግራት፣ አሊያን ደግሞ አብሯት እንዲሄድ ጠይቀዋለች። ኖዋም ከምትሄድበት ሀገር የሚያኖረው ገንዘብ እንደሌለውና ለእሷም ጥሩ ነገር የሚያደርግበት አቅምም እንደሌለው እያዘነ ይነግራታል። አሊያን ግን እሷ ጋር መኖር እንደሚችል እያለቀሰች ትነግረዋለች። ኖዋም ትንሽ እናስብበት በሚል ነገሩን በእንጥልጥል ለመተው ይሞክራል። በዚህ ንግግሩ አሊያን ትበሳጭና ቁርጡን እንዲነግራትና ሊጣላት እንደፈለገ ደጋግማ እየጮኸች ኖዋ ላይ ንዴቷን ትወጣበታለች። ኖዋም ተበሳጭቶ ትቷት ይሄዳል። ሽማግሌው ዱክ የሚተርከውን ማስታወሻ አቁሞ ማስታወስ ላቃታት ሴትዮ የነኖዋን መጣላት በቃሉ መተረኩን ይቀጥላል። በሚቀጥለው ቀን አሊያን ከእንቅልፏ ስትነቃ ድንገት የሚያስደነግጥ ነገር ታያለች። ወዲያውኑ ምን እየተካሄደ እንዳለ እናቷን ስትጠይቅ፣ እናቷም ወደ ሌላኛ መኖሪያ ቤታቸው ሰፈራቸውን ለቀው ሊሄዱ እንደሆነ ትነግራታለች። አሊያን እናቷ ከኖዋ ልታርቃት ያደረገችው ሴራ መሆኑ ስለገባት መሄድ እንደማትፈልግ ትነግራታለች። በመጨረሻም አሊያን የሚሄዷ ነገር ቁርጥ መሆኑን ስትረዳ ኖዋ ወደሚሰራበት ቦታ በማምራት ኖዋን ልታገኘው ትሄዳለች። ኖዋ ግን እንደሌለ ጓደኛው ይነግራታል። ጓደኛውም ኖዋ በአሊያን ጉዳይ ስሜቱ እንደተጎዳና ተስፋ እንደቆረጠ ይነግራታል። እንድትተውም ጭምር ይገልጽላታል። አሊያን ይህን ስትሰማ በሐዘን ተውጣ እንደምትወደው ንገርልኝ ብላው ተሰናብታ ስትሄድ እንመለከታለን። አሊያን ከመሄዷ ድንገት ኖዋ ይመጣል። ጓደኛውም አሊያን መምጣቷንና ከሰፈሯ መልቀቋን ይነግረዋል። ኖዋም እየጣደፈ ወደ ቤቷ ሲያመራ ቤቱ ተዘግቶ ያገኘዋል። ድንገት ማታ ባደረጉት ተራ ጥላቻ የቁጭት እሳት ኖዋን ለአፍታ ትንሽ ገረፈው። በጣም የሚወዳትን ፍቅረኛ በቅጽበት ሲያጣት ከልቡ አዘነ። በተደጋጋሚ ኖዋ ለአሊያን ማዘኑንና መጸጸቱን እንዲሁም ሊያገኛትም እንደፈለገ ደብዳቤ መጻፍ ይቀጥላል። በየቀኑ አንዳንድ ደብዳቤ ይጽፍላታል። አሊያን ግን ደብዳቤውን አትመልስለትም ነበር። የአሊያን እናት በየቀኑ የሚጻፉትን ደብዳቤዎች ከአሊያን ትሰውራቸው ነበር። ኖዋም ተስፋ ሳይቆርጥ ለ1 ዓመት መጻፉን ይቀጥላል። በመጨረሻም ኖዋ ምንም አይነት መልስ ሳያገኝ ሲቀር ተስፋ እንደቆረጠባትና ሌላ አዲስ ሕይወት ሊጀምር እንደሆነ የመጨረሻ ደብዳቤውን ይልክላታል። ኖዋም በአሊያን ፍቅር እንደተጎሳቆለ ወታደር ቤት ሲገባ እንመለከታለን።